ሰላም ሰላም፣ እንዴት ናችሁ? እስቲ አንድ ታሪክ ልንገራችሁ። በክፉም በደጉም ጊዜ አብረው ያሳለፉ በጣም የሚዋደዱ ጓደኛሞች ነበሩና በስራ ጉዳይ እስቲ ስራ ፍለጋ ምናምን ብለው ወደ ሌላ ሀገር በእግራቸው ይወጣሉ። እና በጣም መንገዱ ረጅም ነው። ለረጅም ሰዓት የተጓዙ መንገዱም አሸዋ ነው፣ በረሃውም አለ እና ከድካም ጋር ተደማምሮ በንግግር ወቅት አለመግባባት ገጠማቸውና ይጋጫሉ። ከትንሽ ጭቅጭቅ በኋላ አንደኛው ብልጭ ሲልበት ቦክስ የመሰንዘር ልማድ ነበረበትና ጓደኛው ላይ በቦክስ ይመታዋል። ጓደኛውም መልሶ እንዳይመታው ጓደኛውን ይወደዋል፣ በጣም ይበሳጫል ምናምንና ከዛ በቃ ራሱን ታግሶ መልሶ የመታውን ቦታ እያሻሸ ሄድና ከመንገዱ ዳር ቁጭ ብሎ የሆነች እንጨት በማንሳት ጫር 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 እያደረገ ዛሬ በጣም የምወደው ጓደኛዬ በቦክስ ግንባሬ መታኝ ብሎ ይጽፋል። የተማታውም ልጅ የጻፈውን ነገር ቆሞ ካየው በኋላ ጥሎት ይጓዛል። እሱም ቀና ብሎ ሲያይ ጓደኛው ጥሎት እየሄደ መሆኑን ሲያውቅ ብድግ ይነሳና ተከትሎት ይሄዳል። ከተወሰነ ጉዞ በኋላ ትንሽ ከተጓዙ በኋላ የተማታው ልጅ ይጸጽተውና በጣም ይቅርታ አድርግልኝ ብሎ ይለምነዋል። ታረቁ ምናምን እንደ ልማዳቸው እየተሳሳቁ እየተጫወቱ ጉዞ ይጀምራሉ። ሂደው ግን የሆነ መንገድ ላይ ሲደርሱ ትልቅ ወንዝ ነበር መሻገር ነበረባቸውና እዛ ወንዝ ላይ ሲደርሱ ዋና ይጀምራሉ። ልብሳቸውን አውላልቀው ምናምን ዋና ይጀምራሉ። እንዳጋጣሚ ሆኖ ግን ዋና እየዋኙ ባለበት ወቅት የተመታውን ልጅ ውሃ ይወስደዋል። ውሃ ሲወስደው ጓደኛው እንደምንም ለፍቶ እንደምንም ጥሮ እንደምንም ታግሎ ጓደኛውን ከውሃ መወሰድ ያተርፈውና ይዞት ይወጣል። ከዛ ልክ እንደወጣ የሆነ ድንጋይ አለ፣ ትልቅ ድንጋይ አለ። እዛ ላይ ሄደና ድንጋይ ይዞ በድንጋይ በመቸክቸክ ለረጅም ሰዓት ከቸከቸከ በኋላ ዛሬ በጣም የምወደው ጓደኛዬ ህይወቴን አዳነልኝ ብሎ ጻፈ። ጓደኛውም ይሄን አየና ቅድም ስመጣ አሸዋ ላይ ተቀመጠ ጻፍክ፣ አሁን ደግሞ ህይወትን ሳድንልህ አለት ላይ ጻፍክ እና ይሄን ነገር እንዴት አደረከው ብሎ ይጠይቀዋል። እዛ ጓደኛውም ቅድም ያደረከኝ ነገር አበሳጭቶኛል፣ አናዶኛልም፣ ወንድነቴን ተፈታትኖኛል፣ በጣም አበሳጭተኛል። ግን የኔና ያንተ ወዳጅነት ይቀጥል ዘንድ ከልቤ ላይ አሸዋው ቦታ ላይ ነበር የጻፍኩት። ይቅርታ ስትለኝ አሸዋው ላይ ያለውን ጽሑፍ ንፋስ እንደሚያጠፋው ሁሉ ያረከኝንም ነገር የይቅርታ ንፋስ በሙሉ ከልቤ ፍቆ አጥፍቶታል። ያረክልኝ ውለታ ግን መርሳት አልፈልግም። ስለዚህ ከልቤ ከአለቱ ቦታ ነው መጻፍ ያለብኝ። ለዛ ነው ለማስታወሻነት ታሪካችን እንዳይጠፋ እዚህ ጋር የጻፍኩት አለው ይባላል። እና እናንተም ጓደኛችሁ ከእንከኑ ይልቅ ያደረገላችሁን መልካም ነገር በማየት አለቱ ልባችሁ ላይ ጻፉ እላችኋለሁ። ለምትወዱት ጓደኛችሁ ሼር አድርጉለት። ከተመቻችሁ ላይክ አድርጉ፣ ሰብስክራይብ አድርጉ።